መቼ በር ይከፈትልሽ? በዚህ ሳምንት ዛሬ ተደውሎልኝ ነበር። ምን አሉሽ? ምን አሉ ደውለው? አውርተውኛል ግን አላወኩም። ምንም አላሉ? በዚህ ሳምንት ምን ይበሉልሽ? ይከፈት ነይ መቼ በር ይከፈትላችሁ? አሁን ጀግና ሰው አንዳንዱ እኮ ነው ዝም ሲል እዛው ልትኖር ነው እንዴ? አሁን በል እስኪ አሁን ያፋችሁን ቃል አጸናሁት በኢየሱስ አሜን። አጸናሁት በኢየሱስ ደም አሜን። በዚህ ሳምንት ከዛ መስከረሽ ባርከንሽ መሄድ ማስታወሻ ያዘ ሰው እስኪ ብላንተ እንጂ ያዡና ለኔ ስጭ። እሺ ያንቺን መዝገብ ገልበጥ አድርጌ ለዋ ገለጥ አድርጌ ሳየው አንድ ጥቁር እጅ አለ የከለከላት። እሱን ስታነሳው ሁለት በር ይከፈታል። መርጣ ትሄዳለች። አሜን። በአሁኑ ወጥተሽ በዛው አውሮፓ መግባት ትፈልጊያለሽ? ወደ ኢትዮጵያ መመለስ አትፈልጊ? አንድ ጸሎት አየሁ። ካሁን ከላከኝ ጌታ ሆይ አልመለስም፣ በዛው ልቀጥል ስትይ ብያለሁ። ጥቁር እጅ ከ13 ዓመትሽ ጀምሮ የተከተለሽ ክፉ እባብ መንሽ አሬ ከመንገድሽ ለዘላለም ይነቀላል። ዝም ብሎ በሮቹ ይከፈታል። አሜን። ዝም ብሎ በሮቹ ይከፈታል። አሜን። አስራ 13 ዓመቷ እድሜዋ ጀምሮ 13 ቁጥሯ ቅድም መዝገቧን ሳየው ያ ጥቁር እጅ ከ13 ዓመት እድሜዋ ጀምሮ የዚህችን ልጅ ህይወት አብዩዝድ ያደረገ እግዚአብሔር ዛሬ ይነቅለዋል። አሜን። ዝም ብላ የምናገኛት ዶላር ወደኛ በፖስት አድርጋ ትልካለች። አሁን ይሄ ጨለማ ሲሄድ 15 ዓመት ዘመኗን የበላውን ነቅለዋል። ዝም ብለ 13 ዓመት እድሜዋ ላይ ጀምሮ መንገዷን ጨለማ አርገህ ያስክ። ዛሬ እንዲህ ነው መንገዷን ልትለቅ የናዝሬቱ ኢየሱስ በቃ ብሏል። አምጣልኝ ዳይ ብያለሁ። ጥቁር እጅ አንተ ጨለማ፣ አንተ ክፉ 13 ዓመት ጀምሮ መንገዷን የዘጋ በረከቷን የበላ ዛሬ ያ ጥቁር እጅ ከመዝገቡ ታይቷልና ልቃት እሳት ገብቶብሃልና እሳት ገብቶብሃል። ዳይ እሳት ገብቶብሃል። ዳይ እሳት ገብቶብሃል። ተመልከት፣ አርጅቻለሁ፣ ብቻዬን ነው የምኖረው፣ ማንም አልደረሰብኝም ይለኛል። ተደርሶብሃል። እሳት ዳይ ተለበል ዘመኗን የውጭ በሯን በረከቷን ልቀቃት። ዳይ ልቀቃት። ተመልታ ድካም የመጨረሻ እስከ ዛሬ ድረስ ዘመኗ ላይ የተቀመጠው ይህን ጥቁር እጅ ከመዝገቧ ላይ ቀድቼ አስወጥቼዋለሁ። አሜን ላለ አሜን። በርሽ ተከፍቷል። የምናገኝሽ በክብር ነው። ከ13 ዓመት ጀምሮ የተከተለሽ እባብ ሞቷል። ከዚህ በኋላ አጋንንቶች ባንቺ ላይ ነው።